ይህ ትረካ የታላቁን ሰማዕት የአባ ሆር ዘስርያቆስን አስደናቂ የሕይወት ታሪክ፣ የተቀበለውን መከራ፣ በመጨረሻም ያገኘውን የሰማዕትነት አክሊልና ለአሁኑ ዘመን ክርስቲያኖች የሚሆኑ 5 ታላላቅ ትምህርቶችና ተግሣጻትን ያካተተ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራንና ክቡራት በሰማዕታት ደምና በቅዱሳን አጽንት በጸናችው በቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ጥላ ስር ያላችሁ የክርስቶስ ወገኖች፣ ስለ ጥቅማ ጥቅም፣ ስለ ምድራዊ ፍርሃትና ስለ ሥጋ ምቾት ሲባል እውነትን አሳልፎ በሚሰጥበት ሃይማኖትን በይሉኝታና በጊዜያዊ ጥቅም የመለወጥ አደጋ በበዛበት ዘመን ውስጥ እንገኛለን። ነገር ግን በቤተ ክርስቲያን ታሪክ ውስጥ ስለ ክርስቶስ ፍቅር ሲሉ አካላቸውን በሰይፍ የተቆረጡ፣ በብረት ምጣድ ላይ የተቆሉ፣ ነገር ግን እምነታቸውን ጥቂት እንኳን ያላወላወሉ የጽናት ጀግኖች በብዛት አሉን። በቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን የታሪክና የሰማዕታት መዝገብ ውስጥ ስለ ክርስቶስ ስም እጅግ ዘግናኝና አሰቃቂ መከራዎችን በትዕግሥት በመቀበል ሞትን በድል አሸንፎ የሰማዕትነትን አክሊል የተቀዳጀው የታላቁ ጻድቅ ቅዱስ አባ ሆር ሰማዕት ዘስርያቆስ አንዱ ነው። አባ ሆር በዲዮቅልጥያኖስ ዘመነ ስደት ወቅት የክርስቶስን አምላክነት በነገሥታቱ ፊት በግልጽ በመመስከር የጣዖታትን ከንቱነት በማጋለጥና ብዙ ነፍሳትን ወደ ወንጌል ብርሃን በመመለስ የሚታወቅ የጽናት ቋጥኝ ነው። በቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ የተጻፈው የጌታችን መለኮታዊ ቃል እንዲህ ይላል፣ ሥጋችሁንም የሚገድሉትን አትፍሯቸው፣ ነፍሳችሁን ግን ሊገድሏት አይችሉም። ነገር ግን ነፍስንም ሥጋንም አንድ አድርጎ በገሃነም ማጥፋት የሚቻለውን እርሱን ፍሩት። ይህንን ቃል በሕይወቱ የተረጎመውና ለምድራዊ ነገሥታት ዛቻና ስቃይ ያልተንበረከከው ታላቁ አባት አባ ሆር ነው። ዛሬ በዚህ ትረካ በጥልቀት የምንመለከተው የዘመናችን ወጣቶችና ምዕመናን እውነተኛ የሃይማኖት ጽናትን፣ ለፈጣሪ ታማኝ መሆንንና የክርስቶስን ስም በድፍረት መመስከርን ልንማርበት የሚገባውን የሰማዕቱ የአባ ሆር ዘስርያቆስን ገድል ነው። እስከ መጨረሻው በጥሞና አብራችሁኝ እንድትቆዩ በክርስቶስ ፍቅር ጋብዛችኋለሁ። የአባ ሆር ጥሪና ወደ አደባባይ መውጣት። ቅዱስ አባ ሆር የተወለደውና ያደገው እግዚአብሔርን በሚፈሩ ደጎች ክርስቲያን ቤተሰቦች መካከል ስርያቆስ በተባለች ቦታ ነው። ገና ከወጣትነቱ ጀምሮ የቅዱሳት መጻሕፍትን ምስጢር የተረዳ፣ በጾምና በጸሎት የተጋደለ ንጹሕ አገልጋይ ነው። በዚያን ዘመን ጨካኙ ንጉሥ ዲዮቅልጥያኖስ ክርስቲያኖችን የሚያሳድድበት፣ ለአማልክቱና ለጣዖታቱ የማይሰግዱትን ሁሉ የሚያስርበትና የሚገድልበት አዋጅ አውጥቶ ነበር። የክርስቲያኖች ደም እንደ ውሃ በሚፈስበት በዚያ የጭንቅ ሰዓት የእግዚአብሔር መልአክ ለአባ ሆር ተገለጠለትና የሰማዕትነትን አክሊል ትቀዳጅ ዘንድ ተነስተህ ወደ ገዢው አደባባይ ሂድ፣ እግዚአብሔር ካንተ ጋር ነው አለው። አባ ሆር ይህንን መለኮታዊ ጥሪ በሰማ ጊዜ በፍጹም አልደነገጠም። ይልቁንም የሰማይን ክብርና የክርስቶስን ፍቅር በማሰብ ልቡ በደስታ ተመላ። ወደ ገዢው አደባባይ በመሄድ እኔ ክርስቲያን ነኝ፣ ሰማይንና ምድርን የፈጠረውን እውነተኛውን አምላክ ኢየሱስ ክርስቶስን ብቻ አመልካለሁ በማለት በድፍረት መሰከረ። አሰቃቂው መከራና የጽናት ተጋድሎ። የቅዱስ አባ ሆርን በድፍረት መናገር የሰማው የሀገሩ ገዢ እጅግ ተቆጣ። መጀመሪያ በምድራዊ ሀብትና በሹመት ሊያታልለው ሞከረ። አባ ሆር ግን ያንተ ሀብትና ክብር አላፊ ነው፣ እኔ የምፈልገው ግን የማይጠፋውን የሰማይ ክብር ነው በማለት ናቀው። ከዚህ በኋላ ገዢው አስፈሪና ዘግናኝ የሆኑ ስቃዮችን በአባ ሆር ላይ ማዘዝ ጀመረ። በሰንሰለት አስረው በጭካኔ ገረፉት። አካሉን በብረት መጋዝ ሰነጠቁት። በእሳት በጋለ የብረት ምጣድ ላይም ጣሉት።
ነገር ግን በእነዚህ ሁሉ ከባድ መከራዎች ውስጥ እግዚአብሔር ወዳጁን አባ ሆርን ብቻውን አልተወውም። በእያንዳንዱ ስቃይ መካከል የእግዚአብሔር መልአክ ከሰማይ እየወረደ ቁስሉን ይፈውሰው ከእሳቱም ያድነው ነበር። ገዢውና ወታደሮቹ አባ ሆር ምንም ሳይሆን ሙሉ ጤነኛ ሆኖ ሲቆም እያዩ ይደነግጡና ይደነቁ ነበር። በዚህ ታላቅ ታምር የተነሳ በአደባባዩ የነበሩ ብዙ ወታደሮችና ኢአማንያን የአባ ሆር አምላክ እውነተኛ አምላክ ነው በማለት አምነው በአንድነት ሰማዕት ሆኑ። የሰማዕትነት አክሊልና ዘላለማዊ ክብር። ገዢው አባ ሆርን በምንም አይነት ስቃይ ሊያሸንፈው እንደማይችልና ይልቁንም በእርሱ ምክንያት ብዙ ሕዝብ ወደ ክርስቶስ እምነት እየገባ መሆኑን ባየ ጊዜ ታላቅ ፍርሃት ወደቀበት። በመጨረሻም የቅዱስ አባ ሆር ራስ በሰይፍ እንዲቆረጥ ትእዛዝ አስተላለፈ። ቅዱስ አባ ሆር ወደ መቆረጫው ቦታ በደረሰ ጊዜ ተንበርክኮ ወደ ምስራቅ በመዞር ስለ ቅድስት ቤተ ክርስቲያን፣ ስለ ምእመናንና በስሙ ለሚያምኑት ሁሉ እግዚአብሔር ምሕረትን እንዲሰጥ ጸለየ። ጸሎቱንም በፈጸመ ጊዜ ጨካኙ ወታደር አንገቱን በሰይፍ ቆረጠው። በዚያች ሰዓት ነፍሱ ከሥጋው ተለይታ በቅዱሳን መላእክት ታጅባ ወደ ሰማይ ወጣች። ጌታችን መድኃኒታችን ኢየሱስ ክርስቶስም ለታማኙና ለጽኑ ባሪያው ለአባ ሆር ሰማዕትነትን፣ ድልንና ዘላለማዊነትን የሚገልጹ 3 የማይጠፉ የወርቅ አክሊላትን አቀዳጀው። የቅዱሱ አጥንትና በረከት እስከ ዛሬ ድረስ ለምእመናን ታላቅ የፈውስና የረድኤት ምንጭ ሆኖ እየኖረ ነው። መንፈሳዊ ትምህርት፣ ተግሳጽና ማጠቃለያ። ወዳጆቼ፣ የሰማዕቱ የአባ ሆር ዘስርያቆስ አስደናቂ ሕይወትና መስዋዕትነት ለእኛ በዚህ ዘመን ለምንኖር ወጣቶች እና ምእመናን ምን ያስተምረናል? የአሁኑ ዘመን ወጣቶችና ምእመናን ከቅዱስ አባ ሆር ሕይወት የምናገኛቸው 5 ታላላቅ ትምህርቶችን እንደሚከተለው አቀርብላችኋለሁ። አብራችሁኝ ቆዩ። አንደኛ፣ ስለ እውነትና ስለ ሃይማኖት መቆም። ዛሬ በሥራ ቦታችን፣ በማኅበራዊ ሕይወታችን ወይም በጓደኞቻችን መካከል ስንሆን ክርስቲያናዊ ማንነታችንን ለመግለጥ እንፈራለን። ሰዎች እንዳይታዘቡን ወይም ጥቅማችን እንዳይቀነስ ብለን ሃይማኖታችንን እንሸሽጋለን። ቅዱስ አባ ሆር ግን በነገሥታቱና በሰይፍ ፊት ማንነቱን በድፍረት መሰከረ። ይህ ታሪክ እውነተኛ ክርስቲያን በማንኛውም ቦታና ሰዓት ለሃይማኖቱ ታማኝ መሆን እንዳለበት ያስተምረናል። ሁለተኛ፣ ምድራዊ ዛቻና ፍርሃትን ማሸነፍ። ዛሬ ጥቂት ችግር፣ ስደት ወይም ማህበራዊ ጫና ሲመጣብን ወዲያው ደንግጠን እምነታችንን እንለውጣለን፣ ተስፋም እንቆርጣለን። ቅዱስ አባ ሆር ግን ነፍስንና ስጋን የሚገድለውን እንጂ ስጋን የሚገድሉትን አለመፍራትን በተግባር አሳይቷል። እውነተኛ ፍርሃት ለፈጣሪ ሊሆን እንደሚገባው የዚህ ሰማዕት ታሪክ ታላቅ ትምህርትን ያስተምረናል። ሶስተኛ፣ ለእግዚአብሔር ታማኝ መሆን ፍሬ አለው። ዛሬ ብዙዎቻችን ለእግዚአብሔር ታማኝ ብሆን ምን አገኛለሁ በሚል የጥርጣሬ ሕይወት ውስጥ እንኖራለን። ሰማዕቱ አባ ሆር ግን ታማኝ ሆኖ በጽናቱ እግዚአብሔር በመከራው ሁሉ አላሳፈረውም፣ ሰማያዊ አክሊልንም ሰጠው። በእግዚአብሔር መንገድ መጽናት ፈጽሞ አያሳፍርም የሚል ታላቅ የሕይወት መመሪያን ከዚህ ታሪክ እንማራለን። አራተኛ፣ ለሌሎች ሰዎች መዳን ምክንያት መሆን። ዛሬ በክፉ ምግባራችንና በአኗኗራችን ምክንያት ሰዎችን ከቤተ ክርስቲያንና ከእምነት የምናርቅ ሆነናል። አባ ሆር ግን በጽናቱና በተአምራቱ ብዙ አረማውያንን ወደ ክርስቶስ እምነት መለሰ። ሕይወታችን ለሌሎች ሰዎች ብርሃንና መማሪያ ሊሆን ይገባዋል የምንልበት ጽኑ ተግሳጽን ከዚህ ሰማዕት ታሪክ እንማራለን። አምስተኛ፣ ምድራዊ ሕይወት አላፊ መሆኑን ማወቅ። ዛሬ ሙሉ ሐሳባችን፣ ጭንቀታችንና ሩጫችን ለዚች ምድራዊ ኑሮ ብቻ ሆኗል።
ሰማያዊውና ዘላለማዊውን ሕይወት ሙሉ በሙሉ ረስተነዋል። ሰማዕቱ አባ ሆር ሥጋውንና ምድራዊ ሕይወቱን ለዘላለም ክብር ሲል አሳልፎ ሰጠ። እኛም ክርስቲያኖች ልባችንን በሰማያዊው መዝገብ ላይ እንድንጥል የዚህ ሰማዕት ታሪክ ታላቅ ትምህርትን ያስተምረናል። በአጠቃላይ የሰማዕቱ የአባ ሆር ዘስርያቆስ ሕይወት የሚነግረን በምድር ላይ ስለ ክርስቶስ ስም መከራን ብንቀበል በትዕግስትና በእምነት ስንጸና ጌታችን በሰማይ የማይጠፋና የማይረግፍ የክብር አክሊል ያጎናጽፈናል የሚለውን ነው። የታላቁ ጻድቅ ሰማዕት የአባ ሆር ዘስርያቆስ ረድኤት በረከትና አማላጅነት ከሁላችን ጋር ይሁን፣ አሜን። ክቡራን ተመልካቾቼ ይህንን የጽናቱን ጀግና የታላቁን ሰማዕት የአባ ሆርን አስደናቂ ገድል ከወደዳችሁት ለሌሎች ምዕመናንና ወጣቶች ታላቅ መማሪያ ይሆን ዘንድ ላይክ እና ሼር ማድረጋችሁን በፍጹም አትርሱ። እንዲሁም በየሳምንቱ እንዲህ ያሉ የቅዱሳን አባቶች ታሪክ፣ የሰማዕታት ገድልና ኦርቶዶክሳዊ ትምህርቶች በቀጥታ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በኮሜንት መስጫው ላይም ቅዱስ አባ ሆር ሆይ በፈተናና በመከራ ቀን የምንጸናበትን የሰማዕትነትንና የጽናትን መንፈስ በጸሎትህ አድለን በማለት ጸሎታችሁንና አስተያየታችሁን አስፍሩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።